ኢዮብ መጽሐፍን ሰዎች ካነበቡ በኋላ አንድ የሚረዱት ነገር አለ ወይ የምንረዳው ነገር አለ ብል ይሻላል። ምክንያቱም ብዙዎቻችን ወይ ደግሞ የኦልሞስት የሁላችንም መረዳት ስለሆነ ማለት ነው። ምን እንረዳለን? እግዚአብሔር አንዳንዴ እኮ የእምነታችንን ጥንካሬ ለማየት ምን ያህል ጠንካራ ወይ ደግሞ ምን ያህል ደካማ መሆናችንን ለማወቅ ዲያብሎስን በእኛ ላይ ጥቃት እንዲያደርስ ይፈቅድለታል። የተወሰነ ያህል ስልጣን ይሰጠዋል የሚል ትምህርት አለ። ግን እውነት ለመናገር ዲያብሎስ እና እግዚአብሔር ፊት ለፊት ተቀምጠው በጠረጴዛ ዙሪያ ስለኛ ይወያያሉ። እንዴት እንደምናስብ ግራ ነው የሚገባኝ። አዎ መጽሐፍ ቅዱስ ላይ ተጽፏል። ግን መጽሐፍ ቅዱስ ላይ ተጽፏል ማለት ቃል በቃል የሆነው ነገር እንደዚህ ነው ወይ? ጸሐፊው ሊያስተላልፍ የፈለገው እግዚአብሔር ለዲያብሎስ እንዲህ አይነት ነገሮችን ይፈቅዳል ብሎ የሚለውን እውቀት እንድንወስድ ነው ወይ ብሎ ረጋ ብሎ ማሰብ ያስፈልጋል። እውነት ፐርፐዝ እሱ ነው? እኔ እንደሚገባኝ ከሆነ እዛ ጋር ዲያብሎስ እና እግዚአብሔር አወሩ ተብሎ የተጻፈው ነገር በእውነት ዲያብሎስ እና እግዚአብሔር አውርተው አይደለም። ብርሃንና ጨለማ ጎን ለጎን ሆኖ ማውራት የሚችልበት መድረክ በፍጹም የለም። ብርሃን ካለ ጨለማ የለምና ያ ሁሉ የሆነው በኢዮብ ጭንቅላት ውስጥ ነው። ኢዮብ እንደ ማንኛውም ሃይማኖተኛ በስጋት የተዋጠ ሰውዬ ነው። በየጊዜው ንስሐ ይገባል ስለሚፈራ ከእግዚአብሔር ክፉ ነገር እንዳይደርስበት። ምክንያቱም እግዚአብሔር ክፉ የሚያመጣብኛል ብሎ ስለሚያስብ በየጊዜው መስዋዕት ያስገባል። በልጆቹ ስም ልጆች የበደለው እንደው የሰበሰብኩት ሀብቴ ወይ እነሱም አደጋ ላይ እንዳይወድቁ ብሎ ከዛ ቁጭ ብሎ ብዙ ነገር ነው የሚያሰላስለው። እንደው ይሄ ሁሉ ሀብት ቢጠፋ እግዚአብሔርን እንደቀደመው ከተለው ይሆን ብሎ ይጠይቃል። ተንኮታኩቶ ቢጠፋብኝ ሀብቴ ይከተለዋለሁ ብሎ ደግሞ ራሱ ይመልሳል። ዋናው ልጆቼ በሰላም ውለው ይግቡልኝ እንጂ ሀብት ቢሄድ ሀብት ይተካል ብሎ ሊያስብ ይችላል። እንደገና ደግሞ እነኚህ 10 ልጆች መሰለኝ ያሉት እነኚህ ልጆች ጠቅላላ በሆነ አደጋ ቢቀሰፉና እኔ ያለ ልጅ ብቀርስ ብሎ እንደገና ደግሞ ይፈራል። በጣም የሚገርመው ለዛም መልስ አለው። ምን ይደረጋል እንግዲህ እግዚአብሔር ሰጠ፣ እግዚአብሔር ነሳ እያልኩ አንጎራጉራለሁ። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል የሚል ትምህርት ውስጥ ይገባል። ከዛ በኋላ ደግሞ እሱም አይበቃውም እንዴ ንብረቴንም የነጠቀኝ ልጆቼንም የነጠቀኝ እንደገና ደግሞ በእኔንም ህይወት ስጋዬ ላይ መቅሰፍት ቢመጣ ምን ይሻለኛል እያለ ይጨነቃል። በጣም ይገርማችሁ ይሄ ሁሉ ጭንቀት ሆኖ የሚቀር አይመስላችሁ? ይሄ ሁሉ ሟርት ይባላል። ለካ ኦርደር እያደረገ ነበር። በንብረቱ ላይ ጥፋትን፣ በልጆቹ ላይ መቅሰፍትን፣ በራሱ ህይወት ላይም መቅሰፍትን ኦርደር እያደረገ ነበር። ኦርደር ባደረገው መሰረት ይሄ ሰው እየተቀሰፈ፣ ልጆቹ አለቁ፣ ንብረቱ ጠፋ። ከዛ የራሱን የተወለደበትን ቀን ሲረግም እናያለን። የተለያዩ ነገሮች ሲገባ እናያለን። በአንድ ወቅት እንዲያውም ሚስቱ እግዚአብሔርን ስደብና ሙት ስትለው ከእግዚአብሔር እኮ መልካም ነገር ብቻ ሳይሆን ክፉም ነገር ልንቀበል ይገባል፣ ምን ችግር አለው እስከ ማለት ደርሷል። ግን ያው ዞሮ የተወለደበትን ቀን ከመራገሙ ወደኋላ አላለም። ግን ኢዮብ ከተናገራቸው ነገሮች ውስጥ ኢምፕሬስ የሚያደርገኝ በጣም የሚስበኝ ነገር ትልቅ ነገር ለትምህርቴ የቀረልኝ ነገር ምንድን ነው? ከፍርሃቱ የተነሳ ተዘልሎ ካለመቀመጡ የተነሳ ይህ ሁሉ ነገር እንደደረሰበት ይናገራል። ምን ይላል? የፈራሁት ነገር መጥቶብኛልና የደነገጥኩበትም ነገር ደርሶብኛልና ተዘልዬ አልተቀመጥኩም፣ አልተማመንኩም፣ አላረፍኩም፣ ነገር ግን መከራ መጣብኝ ይላል። እኔ እንደሚገባኝ ከሆነ እዚህ ጋር ኢዮብ እውነትን ተናግሯል። ከእግዚአብሔር የመነጨ ክፉ ነገር የለም። ከብርቱካን የኮምጣጤ ጁስ አይመነጭም። ብርቱካን ሲጨመቅ ብርቱካን ነው የሚወጣው። ከእግዚአብሔር የሚወጣው መልካም ነገር ብቻ ነው። ክፉ ነገር እራሳችን
ጎትተን የምናስገባው እራሳችን። ስለዚህ አይኖቻችንን እንክፈት። እግዚአብሔርን ልክ የክፉ ነገሮቻችን ከዲያብሎስ ጋር ተባብሮ ቁጭ ብሎ ተወያይቶ ቡና እየጠጣ ከዲያብሎስ ጋር እኛ ላይ መከራ እንዳመጣ አድርገን ማሰብ ስህተት ነው። እኔ እንደሚገባኝ ከሆነ እንኳን እግዚአብሔር እኔ እንኳን አላደርገውም። ከልጆቼ ጠላት ጋር ቁጭ ብዬ ውይይት አልቀመጥም። አይኖቻችንን እንክፈት።